ዳጣ በልደቷ ቀን እናቷን ሊነግራት ወስኗን ደረጀ ለብዙ ጊዜ ሊነግራት ቢሞክርም ነገር ግን ምንም አቅም ያጣው ዛሬ ግን በልደቷ አማካኝነት እውነቱን ሊነግራት ወስኖ ከመስሪያ ቤቱ ወደ ቤት መኪናውን ቀስቅሷል። አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ የዚህ ቻናል ቤተሰቦች እንዴት አደራችሁ? እንዴት ዋላችሁ? ሁላችሁንም እንደ ሰዓት አቆጣጠራችሁ ሰላም ብያለሁ ማለት ነው። ዛሬ ይዤላችሁ የመጣው ክፍል 219ን ዳጣ ድራማ ነው። እነሆ ላይክ ሼር እያደረጋችሁ እንድትከታተሉ በአክብሮት ጋብዛለሁ። ዛሬ ደረጀ ቤቱ ፏ ብሎ ድግስ አለ። ድግሱም ዳጣን የተመለከተ ነው በማለት ቤቱን አዟል። ቤቱ በድግስና በማሸብረቅ ላይ ሁሉም ጉድ ይላል። እነ ናታን ፊኛና እንዲሁም ሃፒ በርስቴ የሚል እያዘጋጁ ነው። ዳጣ ለማን ምን እንደሆነ ግራ የገባት፣ ማንን መጠየቅስ እንዳለባት ግራ ገብቷታል። ኤቢን የምታውቂው ነገር ካለ እባክሽ ንገሪኝ፣ ይሄ ድግስ ምን የተመለከተ ነው ስትላትም አባዬ ወይ ሊድርሽ ወይም እናትሽን ሊያመጣልሽ ሊሆን ይችላል በማለት ትቀልድባታለች። ዛሬ የማርቲ ጓደኛ የሆነችው ካናዳ የምትኖረው የኤቢ ኩያ የሆነችው ልጇ ወልዳ እንደወለደች ደውላ ትነግራታለች። ማርቲ በጣም በደስ እያላት ነገር ግን የእሷ ልጅም ብትወልድና ወንድ ልጅ ብትወልድላት እጅጉን የምትመኘው ከእሷ ያጣችውን ከልጇ ማግኘት የምትፈልገው ናታንን ትወርድና እንዲህ በማለት ትጠይቃለች። ናታን ልጄ በጣም አስቸጋሪ ልጅ እንደነበረች አውቃለሁ። አሁን ግን ወይም ልጁ ሞቷን ከተባለች ወዲህ አሁን ተስተካክላለች። ስለ ኤቢ የምታስበውን ነገር እንደ እናት ሳትፈራኝ እውነቱን እንድትነግረኝ እፈልጋለሁ በማለት ታፋጥጠዋለች። ናታን ብዙ ነገሮችን ለመደበቅ ወይም ጥያቄውን አለመመለስ ፈልጎ ወደዚህ ቢል ማርቲ ግን ቀጥታ ነበር የጠየቀችው። እሷ የምትፈልገው አንድ ነገር ነው፣ እወዳታለሁ ወይስ አልወዳትም የሚል ነው። እሱ ግን ገና ተማሪ ናች፣ እንዲሁም ስራ ይዤ ራሴን አቋቁሜ የሚል ነበረ። እኔ ለሱ ምንም አታስብ፣ እኔ ቤት እገዛላችኋለሁ፣ መንቀሳቀሻ ስራ መክፈቻ ብር እሰጣችኋለሁ፣ መኪና እገዛላችኋለሁ። አንተ ብቻ ኤቢን እንድትወድሃት እንድታገባት ነው የምፈልገው ስትለው፣ ቆይማ ጥያቄው አብረሃት መኖር ትፈልጋለህ ወይስ አትፈልግም? ናታን ምንም ማምለጫ እንደሌለው እንደገባው ሲያቅ ማሚ በጣም ይቅርታ፣ እኔ ኤቢን ልወዳት አልችልም በማለት መርዶዋን ይነግራታል። ማርቲ በጣም ልጇ የምትወደውን ልጅ እንድታገባ ብትፈልግም ነገር ግን ናታንም እንደ ልጇ የምታየውና በጣም የምትወደው መሆኑን መዘንጋት የለብንም። በቃ እሺ ብላ ወደ ፎቋ ትወጣለች። ዛሬ ውሃ ለልደቱ በተገዛው ፊኛ ላይ ዛሬ አክስቴን መበቀል አለብኝ። እስከ ዛሬ ጆሮ ግንዴ እስከሚነጣ እየጠፈጠፈች ነበር። ስለዚህ ዛሬ ሚጥሚጣ ፊኛ ውስጥ አድርጌ እሷ ስትመጣ እፊቷ ላይ አፈነደዋለሁ ብላ ፊኛውን በርበሬ አድርጋ ነፍታ ትይዘዋለች። ገዜም ትሄድና በር ስከፍት ላክስቴ ይህን ነገር እንድታፈነዳባት ስትለው ገዜም ከሀገር የወጣው በፍንዳታ ምክንያትና እንዲሁም እንደማይፈልግ ይነግራታል። እሷው ራሷ ስትጫወት አፈንድታ አይኖቿን ታቃጥላለች። ከትንሽ ጩኸትና ከትንሽ ግርግር በኋላ ፊቷን ካጠቧትና ከተረጋጋች በኋላ ነገርየው በነበረበት ግን አይኗ ቢቀላም ምንም ማለት አይደለ ብላ ትተዋለ። ዛሬ እህቷ ያልመለሰችላትን ዳጣ አሁን ደግሞ ወደ ናታን ሄዳለች። ናታን እባክህ እስቲ ንገረኝ በማለት አሁንም ትጠይቀዋለች። እሱም በድጋሚ ምንም ነገር እንደማያውቅና አባዬ ብቻ እንደሚያውቅ ስለዚህ ሚስጥር ቁርጡን ይነግራታል። እኔ በቃ እንደዛ ከሆነ በቃ ሄጄ አሁን በቃ ስራ ላግዝ፣ ምክንያቱም ምንም የኔ ድግስ ቢሆንም ባላወቅኩት ድግሴ ነው ብዬ ቁጭ ማለት አልፈልግም በማለት ሄዶ ስራ ልታግዝ ትሄዳለች። ገዜ ጠርቶ የዛሬው ድግስ ምን የተመለከተ እንደሆነ ናታንን ሲጠይቀው ናታንም ላገባ ነው፣ ምን እንደምታስብ ምን ታስባለህ ወይም ምን ምክር ትሰጠኛለህ ስላ ወገቤ እስከሚንቀጠቀጥ እስክስና አሆ ብዬ ነው ምድር ወንድም አለምዬ አንተ ይሳካልህ በማለት በሙሉ ልበናና በሙሉ ደስታውን ይገልጸዋል። እኔ ተማሪ ነኝ፣ ባይሆን አንተ አግባና ወገቤ ልጅ እኔ ራሴ እጨፍሬ እድርሃለሁ በማለት ይያዛሉ።
ትንሽ ቆይታ ለዛ ብቅ ብትልም ዛሬ ግን እጅጉን ከፍቷታል። ምክንያቱም ከገዜ ጋር ያላቸው ግንኙነት ከቀን ቀን ጭቅጭቅ ብቻ ሆኖባታል። በእርግጥም ጭቅጭቁንን ቢፈልጉትም ሁለቱ ነገር ግን ገዜ አሁን አብዝቶታል። ስለማይወደኝ ነው እስር ስሩ ስላልኩ ነው ብላ ብዙ እንቆቅልሾች ጥያቄ ውስጥ ገብቶባታል። ነገር ግን ናታን ዛሬ እንደምትወዳትና እንደምትወድህና እንዲሁም እንድትስምህ አደርጋለሁ ሲለውም እና እሱማን ጎዳህ ብሎ እንዲሁም አፊዞበታል። ምክንያቱም ለዛ መሳም ለገዜ ትልቅ ነገር ነው። ዛሬ አቤጌል ግራ የገባት ድጋሚ መላልሳ ብትጠይቃትም አይዞሽ ብላ ዝም ያለቻት እስቲ ስለ ናታን አንዳንድ ነገር እናውራ ብላ ወደ ክፍሏ ትጠራታለች። ስለ ናታን ምን ማውራት አለብን ስትላትም ናታንን ምን ያክል እንደምትወደውና ምን ያክል እንደምታፈቅረው ዳጣን ትጠይቃታለች። ዳጣም አንገቷን ፈገግ ደፍታ ጸጥ ትላለች። ምክንያቱም እህቷ አቢጌል ናታንን እንደምትወደው ጠንቅቃ ታውቃለች። እሷም በዚህ ግንኙነታችሁ ግን አባዬ እንደሚወደው ይወደዋን ብለሽ ታስቢያለሽ ስትላትም እኔ አባዬ ይውደደው አይውደደው አላውቅም፣ ነገር ግን እኔ ናታንን እወደዋለሁ ስትል እኔ ናታንን ስወደው ወይም ከአንቺ ጋር ስከራከር አንቺ እህቴ መሆንሽን አላውቅም ነበር። አንቺ ግን እዚህ ቤት ከመጣሽ ጀምሮ እህቴ መሆንሽንና እንዲሁም እህትሽ የምታፈቅረውን ልጅ አፍቅረሻን በማለት ሞራሏን ልትሰብረው ትሞክራለች። እሷም እንዳጋጣሚና ወዳ እንዳልሆነ እውነቱን ትነግራታለች። እሷም ችግር የለውም የኔ ውድ እህት ብላ ወደ ሳሎናቸው ተመልሰው ፊኛቸውን እየሰቃቀሉ ኤቢ ስለተቀየረች እና ወደ መልካምነት ማንነቷ ስለተገለበጠች እስከ ዛሬ መልካም ማንነትና መልካም ስብዕና ስለሌላት ነው እኔን የመረጠኝ ብላ የምታስበው ዳጣ ዛሬ ወደ እሷ ይሄድብኛል ወይስ አይሄድብኝም ብላ ስጋቷ እጅጉን አይሏል። እሺ በቃ ብላ ሄዳ እንግዲህ ፊኛ የሚነፉበት ምጥንና ውሃን እኔ እንዳቀብለው ጠይቁልኝ ስትልም እነሱ ግን አንሄድም ኤቢ ትመታናለች ሲሏቸውም እነሱ ግን እንደማትፈታቸውና እንድትቀየረች ብነግራቸውም ፈጽሞና ኤቢን በጣም ነው ምንፈራት አንሄድም ይሏታል። ዳጣ በጣም ትናደድና ሂዱ ስትላቸውም እንዴ ቆይ ኤቢ እያቀበለችው አይደል እንዴ ምን ፈልገሽ ነው በማለት ግልጽ አርጋ ትጠይቃታለች። ሁሉንም ነገር የሰማችው አቢጌል ቁጭ ትልና ሂጂ ብላት ራሷ እንድታቀብለው ታደርጋለች። ነገር ግን አቶ ደረጀ ዛሬ ሰላም ድርጅት ውስጥ እየሰራ ቢሮ እያለ ድንገት ትደውልና ሀሳቡን እንደቀየረና እንዳልቀየረ ለማረጋገጥ ትሞክራለች። እሱም በአንዴ የወሰነው ነገር ሳይሆን አስቦና አሰላስሎ በቅድና በብልሃትነት እንዳደርገውና እንዲሁም እንደማይቀይረው እውነቱን ይነግራታል። ለማንኛውም ስለ ማርቲ ምን እያሰብክ ነው ስትለው ማርቲን ታያት እስቲ አሁን ስለ ዳጣ ብቻ አሰቢ። አንቺ እናቷ መሆንሽን ሳቅ ሄዳ ልትጠመጠምብሽም ትችላለች። ብቻ የምትለውን አናቅም ልትረግምሽም ትችላለች። ስለዚህ አንቺ ለዛ ተዘጋጅ ሲላትም እኔ እንኳ እየጠበቅኳን ነው፣ ስለዚህ ችግር የለውም በማለት ሀሳቧን ትገልጽለታለች። በቃ ጋሽ እንግዲህ ስጦታውንም ስጦች ስትል ለማርታ ምን እንድገዛላት ነው ስጦታ የነገርሻት ሲል እናትነትን የሚጠይቅ አይደለም ዝም ብላ ስጦታ በማለት ሰላምዬ ትነግረዋለች። ይህን ልደት አብራ ተቀላቅላ ከልጇ ጋር ብታከብር እጅጉን ደስተኛ የምትሆነው ሰላምዬ፣ ነገር ግን እሷ መምጣት ስላልቻለች ስጦታው ማርቲ በእሷ ስም እንድትሰጥላት ታዛታለች። ማርቲም እሺ ብላ በደስታ ስጦታውን ገዝታ በማሸጊያ ዕቃ አሸጋ አዘጋጅታላታለች። ዛሬ ደረጀ ቀኑን ሙሉ ሲብሰለሰልና መኪናውን ቀስቅሶ ወደ ቤት ከመጣ በኋላ አቶ ገዜ በሩን ከፍቶ ካስገባው በኋላ እጅጉን ተግዞ ነበረ። ምን ሆነው እንደሆነ አቶ ደረጀ ይጠይቃቸዋል። ነገር ግን አቶ ደረጀ ምንም መልስ መመለስም አልፈለጉም ነበረ። በቃ ጋሺ ብሎ ሊገባ ሲል አንድ ነገር እንድታደርግልኝ ነበር ብሎ ይጠይቃል። እሱም ምንድነው ስል ዳጣን ጥራልኝ በማለት ዳጣን እንግዲህ እንዲጠራለት ያዘዋል። ዛሬ አቢጌልን ማርትዬ ክፍሏ ጠርታ አንቺም ወንድ ልጅ ውለጅልኝ
ምክንያቱም አንቺ እኔ ብቻ ሳይሆን አባትሽም ወንድ ልጅ ይፈልጋል ስትላትም እኔም ወደው ናታን ነው። ናታንን ካላገባሁ ማሰብ አልፈልግም። ሌላ ወንድ እንኳን ለማግባት አብሬው ራሱ መብላት ራሱ አልሻም በማለት ቁርጡን ትነግራታለች። ሌላ ወንድ ጸባዩ ወደሽ ሌላ ወንድ ደግሞ እሱ ጋር ያለው ተመሳሳይ ሊኖር ስለሚችል እባክሽ አስቢበት በማለት ትለምናታለች። ዛሬም እንግዲህ ወደ መኪናው ገብታ ወደ ሰላምዬ ጋር ሊሄዱ እንግዲህ ቆርጠው ተነስተዋል። ሰላምዬ እናቷ እንደሆነ